በቅድሚያ በዚህ ቀን ስለተባበሩ እናመሰግናለን። ያው የመጀመሪያው ጥያቄያችን የሚሆነው ስሙትንና የኃላፊነት ድርሻዎትን የሚያሳው። እሺ እግዚአብሔር ይስጥልን። ዲያቆን ደመላሽ ጎንፋ እባላለሁ። በሸገር ሀገረ ስብከት የቡራዩ ገፈርሳ ጉጄ እና መልካኖኖ ክፍላተ ከተሞች ሰንበት ትምህርት ቤት ማደራጃ መምሪያ ኃላፊ ነኝ። ስሜ ሚሊዮን ዳኛቸው ይባላል። በሸገር ሀገረ ስብከት የቡራዩ ጉጄ ገፈርሳ እና መልካኖኖ ክፍለ ከተሞች ሰንበት ቤቶች ሰንበቶች አንድነት የትምህርትና አቅበተ እምነት ክፍል ተጠሪ ነኝ። በሰንበት ትምህርት ቤት አለሁትኝ እንደ ደብረ ቅዱስ ሚካኤል ፍሬ ስብሐት ሰንበት ትምህርት ቤት ሰብሳቢ ነኝ። ቅድመ ዝግጅቱና የመፍጠር ሂደቱ ከዚህ ስርዓተ ትምህርት ዙሪያ ላይ አዲሱ ካሪኩለም ምን እንደሚመስል በአዲሱ ካሪኩለም የስርዓተ ትምህርቱ ክትትልና ቁጥጥር እግዚአብሔር እንደፈቀደ በሀገረ ስብከታችን በ2017 ዓመተ ምህረት የተጀመረው በተሻለ መንገድ ይሄ ስርዓተ ትምህርት ወጣቱ ቢማሩት፣ ወጣቶች ቢከታተሉት፣ ቢወስዱት ለቀጣይ ለቤተ ክርስቲያን አገልግሎት ተተኪ መምህራንን፣ ዲያቆናትን፣ ሰባኪያንን በመፍጠር ረገድ ትልቅ ሚና ስላለው ይሄን አገረ ስብከቱም ክፍለ ከተማውም በኃይል ተቆጣጥሮ ተከታትሎ ትምህርቱን እንዲወስዱ መጻሕፍቶች እንዲደርሱ የማድረግ ስራ ነው የተሰራው። በዚሁ መሰረት ለሁሉም አጥቢያዎች በሚባል ደረጃ የተዘጋጁ መጻሕፍቶች የስርዓተ ትምህርቱ መጻሕፍቶች እንዲደርሱ ይህንንም ደግሞ ድጋፍ ሰበካ ጉባኤው ለሰንበት ትምህርት ቤቱ እንዲያደርግ መጻሕፍቶች እንዲደርሱ ተደርጓል። ክትትሉም አጥቢያዎች ይሄ ስርዓተ ትምህርት አዲስ እንደመሆኑ መጠን ክትትል ተደርጎ አሁን በዚህ ሰዓት የስርዓተ ትምህርቱ ተማሪዎች ፈተና በመውሰድ ዝግጅት ላይ ይገኛሉ። በጣም ጥሩ ነው። ያው የዚህ የሀገረ ስብከት ደረጃ የሚሰጠውን ማጠቃለያ ፈተና ከመጀመሪያው ጀምሮ ባለፈው ዓመት ከነበሩ አሰራሮች የተሻሉ ነገሮች ምን እንደነበሩ፣ ክፍተቶች ምን እንደነበሩ በመፈተሽ ነው የጀመርነው። ከዛ እሱን አይተን ማስተካከል ያለብን ነገሮች በማስተካከል በየክፍሉ የሚሰጡትን ትምህርቶች የመለየት ስራ ነው ያደረግነው መጀመሪያ። ከዛ ሁሉም አጥቢያዎች ወደዚህ ስራ ትምህርት የተገበሩ አጥቢያዎች የደረሱባቸውን ፖርሽኖች ቼክ ተደርገው በዛ ፖርሽን መሰረት ምን አይነት ጥያቄ መምራት እንዳለብን ምዘና ለማድረግ ሁሉም አጥቢያዎች የሁለት ጊዜ የሞዴል ፈተና ሰጥተናል። ከዛ የዛን የሞዴል ፈተና ውጤት አንድ አሰስመንት ከሰራን በኋላ ነው የፋይናል ፈተናው ዝግጅት ያደረግነው። ዝግጅቱ ሲደረግም አስቀድመን እንደ ክፍለ ከተማም እንደ ሀገረ ስብከትም ቁጭ ብለን ትምህርት ክፍሎች በጋራ በሆንበት ማለት ነው የትኛው ትምህርት ላይ የትኛዎቹ ሳብጀክቶች ና ስንት ጥያቄ መምራት እንዳለበት ጥያቄዎችን ሁሉ ኮታ ተሰጣቸው ማለት ላይ ያንዳንዱ በዛ ልክ ተደረገ። ከዛ ዲፓርትመንቶችን አካፈልን። ከዛ እነዛ ዲፓርትመንቶች የተሰጣቸው ኮታ ልክ ጥያቄዎችን ተዘጋጅተው መጡ። ከዛ ቁጭ ብለን በተቻለ አቅም የሳንሱር ስራዎች ተሰሩ። እነሱን ነገሮች ካደረግን በኋላ የሁሉም ፈተናዎች እንደ ሸገር ሀገረ ስብከት አንድ ቦታ ላይ ቁጭ ብለን ሁላችንም በጋራ ተቀምጦ ነው ፕሪንት እንዲታተም የተደረገው ማለት ነው። በፊት የነበረው በየክፍለ ከተማው ነበር። አሁን ላይ ግን አንድ ቦታ ላይ ነው። ስለዚህ ዝግጅቱ ከታች ጀምሮ ምን ያህል ነበረ ማናቸው ነገር በማድረግ ነው የመጣው የፈተናው ላይ። ሁለተኛው ተማሪዎቹን ልየታም ከአጥቢያ ጀምሮ ተማሪዎቹ የተለዩ መጡ። ከዛ ለሁሉም ተማሪዎች ሀገረ ስብከቱ ደረጃ መለያ ኮድ ተሰጥቷቸው የራሳቸው ቁጥር እንዲኖራቸው ተደረገ። በዛ መሰረት ነው እንትን ያለው። ይሄ ቁጥራቸውን እስከሚጨርሱበት ድረስ አብሯቸው የሚሄድ የእነሱ መለያ ቁጥር ነው የተቀመጠ ማለት ነው። ሌላው ሶስተኛው ጥያቄያችን የሚሆነው ይሄ የስርዓተ ትምህርት ወጥ መሆንና ፈተናው እንደ ሀገር አቀፍ መሆኑ ምን አይነት ፋይዳ አለው ብለው ያስባሉ? በጣም ጥሩ። ይሄ ፋይዳው በጣም ሰፋ ያለና ጠለቅ ያለ ጥቅም አለው። ከዚህ በፊት እንደምናውቀው ሰንበት ትምህርት ቤታችን በልዩ ልዩ ችግሮች ውስጥ ወይም ተግዳሮቶች ውስጥ ያለፈ ተቋም ነው። ሰንበት ትምህርት ቤት ክትትል የለውም። ኮርሶቹም እንደሚታወቀው በመምህራኖች በራስ በግል የሚሰሩ ኮርሶች ናቸው ሲሰጡ የነበረው። ይሄ ደግሞ በራሱ የትምህርትን ወጥነት ጥሩ እንዳይሆን ያደርገዋል። አንድን ትምህርት ባልተገባ መንገድ አንዱ ደግሞ በተገባ መንገድ ይማራል። ያ ዥንጉርጉር ስለሚሆን ትምህርቱ ቅድስት ቤተክርስቲያናችን ደግሞ ትኩረት ሰጥታ ስርዓተ ትምህርቱን አውርዳለች። ይሄ ጠቀሜታው ለወደፊት ወጥነት ያለው ስርዓተ ትምህርት መኖሩ፣ ወጥነት ያለው እውቀት፣ ብስለት
እንዲሁም ደግሞ ተምሮ ማስተማር ላይ ተተኪ መፍጠር ላይ ወጥ የሆነ ስርዓተ ትምህርት ይሰጣል። ይሄ ደግሞ በራሱ ምንፍቅናን በመከላከል ነፍስን በማዳን የሰንበት ትምህርት ቤት ወጣቶችን ወደ ቤተክርስቲያን በማምጣት ከውጭ ያሉ ወጣቶችን ወደ ሰንበት ትምህርት ቤት በማምጣት በማስተማር የመጨረሻው ወደሚፈለገው አገልግሎት እንዲደርሱ ያደርጋል እና በዘርፈ ብዙ መንገድ ጥቅም አለው። ይሄ በጣም ጥሩ። እንደውም እዚህ ያው እንደ ሀገረ ስብከት ትንሽ ዘግየት ብለን የጀመርነው፣ ግን ደግሞ እንደ ሀገር የቤተክርስቲያን ትምህርት አንድ ወጥ ሆኖ መሄዱ በጣም ጥሩ ትርጉም አለው፣ አንድምታም ይሰጣል። ይሄ ከምን አንጻር በፊት በየሰንበቱ የተለያየ ትምህርት ነበር የምንሰጥ የነበረው የምናስተምር የነበረው። ከዛ ለቤተክርስቲያን አንድ ወጥ በሆነ በኩል ጠላት ሲመጣባት ወይም ደግሞ ፈተና ሲመጣባት ቆሞ የሚከራከርላት ሰው አልነበረም። የተለያየ ትምህርት ስለምናስተምር አረዳዳችንም ግንዛቤያችንም የተለያየ ነበረው። አሁን ግን አንድ ሲሆን ግን በሃይማኖቱም በስርዓቱም በስነ ምግባሩም በታሪክ ትምህርቶችም ሁሉም ቦታ ላይ ወጥነት ይኖራል ማለት ነው። እሱ ደግሞ ከታች ጀምሮ መሰረት ጠብቆ በመሄድ ደረጃ የራሱ የሆነ አስተዋጽኦ አለውና በፊት የነበረው የተበታተነ አሰራር ወደ አንድ የሚሰበስብ ትውልዱንም ደግሞ በአንድ መልክ በአንድ መንገድ የሚቀርጽ መሆኑ የተሻለ ነው የሚሆነው። በዛሬው ዕለት በየተለያዩ አጥቢያዎች ከዚህ ቀደም እንደዘገብነው እኛም በተለያዩ አጥቢያዎች ፈተና ይሰጣልና በፈተና መስጫ ጣቢያው ላይ ያሉት የዲሲፕሊን ሁኔታዎችና ተማሪዎች ጋር ያለው ሁኔታ ምን እንደሚመስል ተፋጭ። እሺ፣ እናመሰግናለን። ያው እኛ እንደ ቡራዩ ክፍለ ከተማ ቡራዩ፣ ገፈርሰ ጉጂ፣ መልካኖኖ ክፍለ ከተማ ሶስቱ ክፍለ ከተማ ውስጥ ተማሪዎቻችን የዘንድሮ ከአምናው ቀጥሎ በእጥፍ ጨምሮ ወደ 1000 የሚጠጋ ተማሪ ነው ያለን። 2 ጣቢያዎች ይኖሩናል። አንደኛው ጣቢያ ማይደረ መለኮት ወይብላ ቅድስት ማርያም እና ቅዱስ ሚካኤል ካቴድራል ነው። ሁለተኛው ጣቢያ ደግሞ በከታ የሚገኘው የለኩ ቅዱስ ሚካኤል ቤተክርስቲያን ላይ ነው። ሁለተኛው ጣቢያ አሁን የምንገኝበት ማለት ነው። ያለው ዲሲፕሊን እና ያለው ክትትል በጣም ጥሩ ነው። ከአየሩ ጠባይ ከዝናቡ ክብደት አንጻር ህፃናትም ስለሆኑ ቀስ እያሉ ትራንስፖርትም ከማጣት የተነሳ ሰዓት ትንሽ ደቂቃዎችን ከማርፈድ ውጪ በጉጉትም ስለሚጠብቁት በጣም ጥሩ ስነ ምግባር ኦሪንቴሽንም ሲሰጥ ጸሎትም ሲደረግ ደስ በሚል በመጓጓት ነው ልጆቹም ወጣቶቹም ወደ ፈተናው እየገቡ ያሉት። እዚህ አሁን በዚህ ክፍለ ከተማ 2 ጣቢያ ነው የነበረው። አንደኛው የለኩ ደብረ ቅዱስ ሚካኤል ጋር ያለው ጣቢያ ነው የነበርኩበት ቦታ ላይ። እዛ ከ5 አጥቢያዎች የመጡ ተማሪዎች ናቸው። ቁጥራቸው ወደ 418 አካባቢ የሆኑ ናቸው። እነሱ ሁሉም ክፍል ላይ ያው እናንተም ስታዩት እንደነበረው እኛም ተዛውረን ባየናቸው ምንም አይነት ችግር አልነበረም። ያው በተወሰነ መልኩ ጠዋት ዝናብ ስለነበረ የሰዓት መሻረፍ ከሆነ በስተቀር ሁሉ ተማሪ በስነ ምግባር ደረጃ ትክክል ነው ቁጭ ብሎ ፈተና የወሰደው። ሲወጡም በተቀመጠላቸው ሰዓት ልክ ነው። ቀድሞ የጨረሱ እንኳን ቢኖሩ የተቀመጠ ሰዓት ስለነበረ ለፈተና መውጫ ሰዓት ጠብቆ ሲባሉ እሱም በትዕግስት ነው ጠብቀው የነበረውና ተማሪው ጋር የነበረው ነገር በጣም የተሻለ ሁኔታ ነው። ሲጀምር መንፈሳዊ ፈተናም እንደመሆኑ መጠን አገልጋዮች እንደመሆናቸው መጠን ብዙም እንትን አይልም፣ ግን ጥሩ የሚባል ስርዓት የነበራቸው ናቸው። ሌላኛው ጥያቄያችን የሚሆነው የሰንበት ትምህርት ቤት መምሪያ ማደራጃው ወይም የሰንበት ትምህርት ቤት ህብረትና እያንዳንዱ አጥቢያ ያላቸው ግንኙነት ምን እንደሚመስል ያስረዳል። በጣም ጥሩ ነው። የሰንበት ትምህርት ቤቶች ህብረት ወይም ደግሞ አንድነት እንደሚታወቀው ከላይ ከጠቅላይ ቤተ ክህነት በወረደው ስትራክቸር መሰረት አዲስ ቢሆንም ቶሎ የመቀበል ነገር ከአጥቢያዎች ጋራ ችግር አለ። ያው ግር ይላል አዲስ ነገር ሲሆንና ዞሮ ዞሮ በጣም ጥሩ ነው። አንድነቱ ህብረቱና የሰንበት ትምህርት ቤት ማደራጃ መምሪያዎች በተለይ ከሀገረ ስብከቱ ጀምሮ ያለው በጣም ልዩ ትኩረት ነው። ሰንበት ትምህርት ቤት እየተሰጠ ያለው በደንብ ለውጥ እንዲመጣ ወጣቶች በሚያስፈልጋቸው ልክ ለቤተክርስቲያን በሚጠቅሙት ልክ እንዲማሩ በማድረግ አንድነቱ ስራ እየሰራ ነው ያለው። አንድነቱ ያው እየቀረበ አጥቢያዎችን በማስረዳት ህብረቱ የተሻለ ውጤት እንደሚያመጣ እያስረዳ ወደ ጥሩ ሁኔታ እየመጣ ነው ያለው። 2 ዓመታችን ነው የጠቅላይ ቤተ ክህነቱን አንድነት ወደ ቡራዩ ከወረደ 2 ዓመት ውስጥ ያለው ፕሮግረስ በጣም ደስ የሚልና ቆንጆ ነው። ይሄው እንዲህ ያለ ፈተና ስርዓቱን እየተሳተፉ ሲሄዱ ገጠር አካባቢ ያሉትም ደግሞ እየተቀላቀሉ በቋንቋው ሲመጡ ሙሉ ይሆናል። ለአሁኑ ግን በጣም ጥሩ ደረጃ ነው ያለ ነው በ1 ዓመት ውስጥ። በደንብ ያው ከጊዜ ወደ ጊዜ የተሻለ እየመጣ ያለ ነው። አሁንም ግን ስራዎች ይፈልጋል ገና በደንብ
አጥቢያዎች በሚጠየቁበት ሰዓት ልክ ቶሎ መረጃ ማድረስ፣ የሚፈለገው ነገር በጊዜ ማድረግ ምናምን ላይ ከባለፈው ዓመት ዘንድሮ ይሻላል፣ የተሻለ ነው። አሁንም ግን የሚቀር ነገር አለ። ዘንድሮ ላይ ግን ይሄን አድርጉ ሲባል ሁሉም በፖዚቲቭ ነው የሚቀበለው። ተቀብሎ ወደ ያው የሰንበት አገልግሎት ከመደበኛ ስራችን ተጨማሪ እንደሚሰራ ስለሚታወቅ ቋሚ አገልጋይ ስለሌለው እዛ ቦታ ላይ ሊያስቸግር ይችላል። መረጃ ቶሎ መላክ ላይ ግን አጠቃላይ አንድነቱና አጥቢያዎች ጋር ያለው ግንኙነት ጥሩ ቢባል ነው ያለው፣ እየተሻሻለ የመጣ ነው። ግን አሁንም ደግሞ የሚቀሩ ስራዎች አሉ። እነሱን በጋራ ብለን የጋራ አገልግሎት እስከሆነ ድረስ ማለት ነው ልንሰራበት ይገባል። እሱ ያው ፈተናው ጎን ለጎን እየተሰጠ ነው እንደምናየው ዛሬ። እሱ ጎን ለጎን ቀጣይ የሰንበት ትምህርት ቤት መምሪያ ማደራጀው እንዲሁም ህብረቱ በቀጣይነት ምን ሊያደርግ ያስባሉ፣ ምን ነገሮች ላይ ትኩረት አድርጎ ሊሰራ እንዳሰበ እቅዶቹን ባጭር በጣም ጥሩ ነው። ይሄ ነው የሚፈለገው። ቀጣይ ላይ ሐዋርያው ቅዱስ ያዕቆብ በመልእክቱ እንደተናገረው እግዚአብሔር ቢፈቅድ ያንንም ይሄንንም እናደርጋለን እንደሚል አሁን ቀጣይ ላይ ያሰብነው ሁሉም አጥቢያዎች እኛ 41 አጥቢያዎች አሉን እንደ ቡራዩ፣ ገፈርሰ ጉጂ፣ መልካኖ ክፍላተ ከተሞች 41 አጥቢያዎች የሥርዓተ ትምህርቱ ተጠቃሚ እንዲሆኑ ከየአጥቢያው ያሉ መምህራን፣ ኮርስ ሰጪዎች፣ ወጣቶች ገጠሩ ድረስ ሄደው የትሩፋት ስራ እንዲሰሩ ነገሮችን በማመቻቸት ክፍለ ከተማው እኛ እንደ መምሪያው ይህንን እየሰራን እንገኛለን። ገጠሩ እንዲደርስ ቀጣይ 41 አጥቢያዎች ስርዓተ ትምህርቱ ተጠቃሚ እንዲሆኑ ትምህርቱ እንዲደርስና በዛሬ ዓመት እንዲህ ባለ ሁኔታ ሁሉም በቋንቋም የሚፈተኑት እንዲፈተኑ እንዲማሩ የመስራት ስራ ነው። የመጨረሻው ህብረቱ ጠንክሮ የጋራ የሆነ ለቅድስት ቤተክርስቲያን የሚታይ የሚያስተምር ህብረቶችን በመፍጠር የተለያዩ መርሃ ግብሮችን በማዘጋጀት የገጠር አብያተ ክርስቲያናትን ከተማ ያሉት ሰንበት ትምህርት ቤቶች የገጠሩን እንዲያጠናክሩ እሱ ላይ መስራት፣ አንድም የሰንበት ትምህርት ቤት አባል ከስርዓተ ትምህርቱ ውጪ እንዳይሆን ወይም ደግሞ ትምህርት ሳያገኝ እንዳያልፍ የማድረግ ስራ እቅድ ውስጥ አለ። እሺ በ2019 በትኩረት የሚሰራው አሁን እንደኛ ክፍለ ከተማ 41 አጥቢያ ነው ያለው። እኛ ክፍለ ከተማ ላይ ሙሉ ለሙሉ ትግበራውን ጀምሮ ዛሬ ፈተናውን የሰሩት 13 አጥቢያዎች ብቻ ናቸው እንደ ክፍለ ከተማ። ስለዚህ የሚቀሩ አሉ፣ ጀምረው ለፈተና ብቁ ያልሆኑ አሉ፣ ያልጀመሩ አሉ። ስለዚህ እነሱ ጋር በትኩረት የምንሰራቸው ስራዎች ላይ አስቀምጠናል። የመጀመሪያው የሆነው ግንዛቤ መፍጠር ነው። ስርዓተ ትምህርቱ ምን እንደሆነ ያልተረዱት እንደ ብራት ስላሉ እነሱ እናደርጋለን። ሁለተኛው ደግሞ ስርዓተ ትምህርቱን ተግብረውት ራሱ አተገባበራቸው የተለያየ መንገድ የሆኑ አጥቢያዎች ይለየናቸው አሉ። ለእነሱም በዛው ልክ ግንዛቤ ይሰጣል። ከዛ ባሻገር ወደዚህ ወደ ምዘናው ስርዓት ያልገቡ ሰሜቶች ደግሞ በግንዛቤ በመፍጠር እንዲገቡ ነው ትልቁ ስራ የምንሰራው። 2019 ላይ ግንዛቤ ማድረግ ነው። ከዛ እሱን እያሳደግን መተን ትግበራው ሙሉ ለሙሉ 2019 ላይ እንደ ቡራዩ ክፍለ ከተማ ሙሉ ለሙሉ 41 አጥቢያዎች ላይ ማስጀመር የምንችልበት ስርዓት ነው ያሰብን ያለ ነው። እሱን ከነሐሴ ጀምረን እንግዲህ በስልጠና እንጀምራለን። ከዛ በኋላ እስከ ጥቅምት እስከ ታህሳስ ድረስ እንደየሰንቤቶቹ ማስተማሪያ ቦታና የመማሪያ የተማሪዎች ብዛት ልክ እየለየ ነው የምናስገባው ነው የሚሆነው ማለት ነው። ከዛ በኋላ የዚያው የምዘና ስርዓቱ ትንሽ ከፍ ለማድረግ ነው የምናስበው። አሁን ካለበት በተወሰነ መልኩ ከፍ አድርገን ከዝግጅቱ ጀምሮ እስከ ፍጻሜው ድረስ ሪኮግኒሽን እስከሚሰጥበት ሰዓት ድረስ ያለውን ለማስተካከል በትኩረት እንሰራለን። እንግዲህ ቀጣይ ማለት ነው እንዳሉት ኃላፊነት ሰንበት ትምህርት ቤታችሁ ለፈተና ያደረገው ዝግጅት ነው። የእኛ ሰንበት ቤት ያው እንደ ሀገረ ስብከት የተዘጋጀውን ፈተና የመጀመሪያው ተማሪዎቹን ዝግጁ ማድረግ ነው። ከዛም ባሻገር በቂ የሆነ ጊዜ እንዲኖራቸው ቀድሞ ትምህርታቸው ስላጠናቀቁ የሙከራ ስራዎች የሚሰሩባቸው ጊዜዎች ስናመቻችላቸው ነበረ። ከዛም ባሻገር ከአንድነቱ የሚጠይቀንን ነገር ጥሩ ነው ስናደርግ የነበረው ከበጀትም አንጻር ከሌሎች የሚፈለጉ ነገሮችን ማለት ነው ስናደርግ ነበር። ሌላኛውና ትልቁ ነገር ደግሞ ዛሬ መፈተኛ ጣቢያ ናችሁ ተብሎ ሲነገርን በደስታ ነው የተቀበልነው። እሱን በምን አንደኛ እንጎበኛለን፣ ሁለተኛ አካባቢ ያለበት ሁኔታ ሌሎች ሰዎች የሚያዩበት ሁኔታ ስላለ እሱም ነገር ፈቅደን ባያችሁት መልኩ መፈተኛ ቦታዎችን የሚያስፈልጉ ነገሮችን አዘጋጅተን የተቀበልነው እና በእኛ በኩል ጥሩ ዝግጅት ነው የነበረው። በዚህ በስርዓተ ትምህርቱ ዙሪያ ላይ እንደ ወላጅ እንደ ሰንበት ትምህርት ቤት ደግሞ የተለያዩ ኃላፊነት ላይ የሚገኙ ሰዎች ምን ማለት አለባቸው ላይ ምንድነው የመጀመሪያው ማመን ነው። ኖርማሊ እኛ አማኞችም እስከሆነን ድረስ ስርዓተ ትምህርቱ ላይም እምነት ማሳደር ነው። ለምን የሚሰጣቸው በጣም ብዙ ጥቅሞች ስላሉት ማለት ነው ቅድም እንዳልኩት እና ይሄን መረዳት ያስፈልጋል። ከዛ በኋላ ባለን አቅም ነው የሚጀምረው። የግድ
ሁሉንም ትምህርቶች በአንድ ጊዜ መጀመር አንችልም። ሁሉንም ክፍሎች በአንድ ጊዜ መጀመር አንችልም። አሁን ያለውበት ሰንበት ትምህርት ቤት እስከ 12ኛ ክፍል ደርሷል። ዘንድሮ 12ኛ ክፍል ያስፈትናል። የሚፈተኑት ግን 4 ልጆች ብቻ ናቸው። እነዚህ 4 ልጆች ከታች እየመጡ የዳታ ይቀሩናል። ስለዚህ ሁሉም ሰው ቁጥሩ የትኛውም ላይ ቢሆን ያሉት ተማሪዎች እየያዘ መጀመር የሚችልበት ነገር ማድረግ ነው። በጣም ሊያስቸግር የሚችሉ ነገሮች ምንድነው? የመጽሐፍት እጥረት፣ የማስተማሪያ ቦታ መምህራን እጥረት ምናምን ነው የሚባለው። መጽሐፍቱን እኛም ስናደርግ እንደነበረ አሁን ለሁሉም ማጥሪያዎች ወርዷል እንዲገዛ። እሱ ላይ ሰንበት ቤትም ወላጆችም እገዛ ማድረግ አቅም ከሌለ በተወሰነ ነገር ሼር ብናደርግ መግዛት እንችላለን መጽሐፍት። ያ እስኪመጣ ደግሞ በሶፍት ኮፒ መጠቀም እንችልበት አማራጮች አሉ። ከዛ ሌላኛው መማሪያ ቦታ ነው። እሱንም ሰንበቶችን አግዘዋቸው ያሉት ምዕመናን የራሳቸው ልጆች የሚማሩባቸው ቦታዎች ስለሆኑ ለሰንበቶች ድጋፍ እያደረጉ በተወሰነ መልኩ ቦታዎችን ማየት የሚቻልበት ነገር ቢፈጠር፣ ያ እስኪሆን ግን ሌሎችም ቦታ ሲደረግ እንዳለው እኛም እንደምናደርገው በመጠለያዎችም ማድረግ ነው። ከዛ ያ ሲሆን ህብረተሰቡም እየገባው ይመጣል። ከዛ ሰንበቶች የሚፈልጉትን ነገር ያደርግላቸዋል ማለት ነው። ይሄ ከወላጅና ከመም የሚጠበቀው ነው። እንደ ሰንበት ቤት ደግሞ እነዚህ ነገሮች ሲቀርቡለት ብቻ ሳይሆን የምትሰራው አገልግሎት በተለያየ አማራጭ አይደለም የሚሰጠው። እሱን ነገር ማድረግ ይጠበቅብናል። የመምህራን እጥረት የሚለውን ነገርም በጋራ እየተሰራ መፍታት የሚቻልበት ነገር አለ ብለን እናምናለን። እንግዲህ ጥያቄዎቻችን እኛ በዚህ አጠናቀናል። ለመጨረሻ መደምደሚያ የሆነ ማስተላለፍ የሚፈልጉት መልዕክት ካለ ወይም ደግሞ የመመሪያ ካለ እሱ ያስተላልፉ። እሺ፣ እናመሰግናለን። በመጀመሪያ ሚዲያችሁ የፍኖተ ሰላም ሚዲያ ወደዚህ መጣችሁ እናንተም ይሄንን የኛ ስራ ነው ብላችሁ የሰራችሁትን ፕሮግራም በጣም እናደንቃለን፣ እናከብራለን፣ እውቅና እንሰጣለን። ከዛ በመቀጠል ወደፊት የምናስተላልፈው ሰንበት ትምህርት ቤቶች ጠቅላላ ካሉበት ቦታ ሆነው ለአንድነቱና ለሰንበት ትምህርት ቤት ማደራጃ መምሪያው ጆሮአቸውን ቢሰጡ ጥሩ ሐሳቦች፣ ጥሩ እቅዶች፣ ጥሩ ለነገ የሚጠቅማት ቅድስት ቤተክርስቲያንን አባቶቻችን ያስረከቡንን አደራ በጥንቃቄ የምናስተላልፍበትን መንገድ ጥሩ ሐሳቦች ስላሉ ህብረት በጣም ወሳኝ ነው። ከምንም ጊዜ በላይ ወጣት ደግሞ በዚህ ሰዓት ቤተክርስቲያን የሚማርበት ነው። ወጣቱን ዓለም ላይ ያለውን ወጣት የሚስብ አገልግሎት ሰንበት ትምህርት ቤቶች ቢያገለግሉ የሚል ሐሳብና መልእክት ነው ያለኝ። መሳብ አለበት ወጣቱ። እንደሚታወቀው የሰንበት ትምህርት ቤትን አገልግሎት የሚያዳክሙ ብዙ ነገሮች አሉ እና እነሱን በሚዲያ ላይ ማናነሳቸው በውስጥ ብዙ የምንወያይባቸው ነገሮች አሉ። የሰንበት ትምህርት ቤት አገልግሎት ቀላል የሚባል አገልግሎት አይደለም። ሊቃነ ጳጳሳት የወጡበት፣ ካህናት፣ መነኮሳት፣ ዲያቆናት፣ መምህራን የወጡበት፣ ለሀገርም ለቤተክርስቲያንም ትልቅ በረከት የሆኑ አገልጋዮች የወጡበት ተቋም ስለሆነ የቤተክርስቲያንም ተቋም ህጋዊ ተቋምም ስለሆነ ወደዚህ ተቋም ወጣቱ ቢገባና ቢማር በጣም ውጤታማ ይሆናል። ስለዚህ ሰንበት ትምህርት ቤት ገጠርም ከተማም ያለችዋ በመደማመጥ በመከባበር ከላይ እስከታች መዋቅር በመጠበቅ ከሰሰራ ትልቅ ውጤት ስለሚመጣ መደማመጥ፣ መከባበርና መዋቅር መጠበቅ ላይ ቤተክርስቲያንን መጠበቅ ላይ ዕቅበተ ሃይማኖት ላይ ቢሰራ የሚል መልእክትን ያለኝ ይህንን አደራ እላለሁ። እናንተም ስለመጣችሁ እናመሰግናለን። ምንድነው ማሳለፍ የምፈልገው እስካሁን ድረስ ሁላችንም በትብብር ነው እዚህ የደረስነው። እየተጋገዝን አንዳችን ስንደክም አንዳችን እየበረታ ነው እዚህ የመጣ ነው። አሁን ደግሞ ቀጣይ የተማሪዎችን ፈተና አርሞ ውጤት ማሳወቅ አለ፣ ደረጃ ለይቶ ደግሞ እውቅና መስጠትም አለና እዛ ነገር ላይም የሁሉም አጥቢያ ሰንበት ትምህርት ክፍሎች ጥሪ ሲደረግላቸው መጥተው እንዲያግዙ ነው። በዛ አጋጣሚ ተማሪዎችና ወላጆችን ደግሞ በትዕግስት እንዲጠብቁት ነው። እኛ በተቻለን አቅም ለቀጣዩ ትምህርት ዘመን ከመጀመሩ በፊት ለምዝገባ የግድ ይሄኛው ማለፍ አለባቸው ለቀጣዩ ክፍል ለማለፍ እና የዚህኛውን ለማለት እንሞክራለን። ሌሎቹ ግን ባሉበት ሆነው እንትን እንዲለው ከዛ ለቀጣይ ዓመት ዝግጅት እንዲያደርጉ ቀድመው ማለት ነው። መረጃዎች የምንጠይቀው እኛ ቶሎ ስለሆነ ለእነዛ ልጆች ለመስጠት የሚሆናቸው ነገር ቀድሞ እያዘጋጁ እያደራጁ እንዲይዙ ነው ማለት ነው የሚፈልገው። ከዛ ባሻገር በዚህ ፈተና ዝግጅት ዙሪያ የነበሩት ሁሉም አካላትን እናመሰግናለን። የፍኖተ ሰላም ሚዲያንም በዛው አጋጣሚ ማመስገን እንወዳለን። የዛሬ በቅድሚያ ፈቃደኛ ስለሆንሽ እናመሰግናለን። የስምሽን ላይ ያለሽን ኃላፊነት አመሰግናለሁ። ስሜ ትዕግስት ደጅ ይባላል። የጤዴንያ ቡራዩ ጤዴንያ ቅድስት ማርያም ገዳም ፍኖተ ብርሃን ሰንበት ትምህርት ቤት ትምህርት ክፍል ተጠሪ ነው። እንደ ሰንበት ትምህርት ቤት ያደረጋችሁት የፈተና ዝግጅት ምን እንደሚመስል
እሺ እንግዲህ የ4ኛ 8ኛ ክፍል እኛ አሁን ዘንድሮ ለሁለተኛ ጊዜ ስናስፈታኝ ነበረውና ቀድሞ ነው የተነገረን። ስለዚህ የተለያዩ ሞዴሎችን በመስራት ተማሪዎች በቤታቸውም ሆነው ጥናታቸውን እንዲያደርጉ በማድረግ ለፈተናውን ቀድመን ተዘጋጅተናል። እኔ ሙሉጌታ ታደሰ እባላለሁ። የሚማርበትም ጉባኤ በጸደኒያ ቅድስት ማርያም ቤተክርስቲያን ፍኖተ ብርሃን ሰንበት ትምህርት ቤት ነው የምማረው በወጣት ክፍል እና በአገልግሎትም ደግሞ በሰንበት ትምህርት ቤቱ ንብረት ክፍል ነው የማገለግለው። ከአምናዎቹ ጀምረን አምና እኛ ታችኛ ሆነን ከላይ ከኛ ቀድሞ የተፈተኑ ነበሩ። ከነሱ ጀምረን ነው ለካስ ፈተና አለ የሚል ነገር ነው የተዘጋጀነ ነበረው። እያንዳንዱ በየኮርሱ የምንማረውን እዛው የምንፈተነውን ለምን ለወደፊቱ ይጠቅመናል በሚለው ነገር ነው ስንዘጋጅ ነበረው። ብዙ መጽሐፍቶችን ሪፈር አድርገናል። መጽሐፍቶች ቀደም ብለን እኛ ያልተማርናቸው እንኳን ሪፈር አድርገናል እና ለዚህ ነው የተዘጋጀ ነው። እሺ ስሜ ቤተልክ እንዳለም ይባላል። የመጣሁት ከፍኖተ ሰላም መድኃኔዓለም ሰንበት ትምህርት ቤት ነው እና 8ኛ ክፍል የተፈተንኩት። በእኔ በኩል የነበረው ዝግጅት ያው ይመጣሉ የተባሉት ኮርሶች ላይ እነሱን ቀድሜ አንብቤ ነበረ። ያው ይመጣሉ የተባሉትን ትምህርቶች ነው ያነበብኩት። ስሜ አርሴማ ወርቅ ይባላል። ሰንበት ትምህርት ቤቴ ፍሬ ስብሐት ቅዱስ ሚካኤል ሰንበት ትምህርት ቤት እና 8ኛ ክፍል የተላኩትን ፒዲኤፎች አነበብኩና ከዚህ በፊት የተፈተናቸውን ሞዴሎች ጥያቄ የሰንበት ትምህርት ቤት የተወከልኩት ከቡራዩ ከተማ መድኃኔዓለም ነው። የተፈተንኩት ደግሞ 8ኛ ክፍል ተማሪ ነኝ። ስሜ ቶማስ ሰለሞን። ያው ፈተናው የሚወጣበትን ጥያቄ ካየን በኋላ እዛ ላይ ጥያቄዎችን የራሳቸውን ከታች ያሉትን ጥያቄዎች ለመሞከር ችለናል። ከዛ በኋላ የድሮ የተፈተናቸውን ትንሽ ለመከለስ ሞክረናል። ስሜ ሐመረ ጽዮን አለማየሁ ይባላል። የተፈተንኩበት ደብር ደግሞ ቡራዩ ደብረ ሰላም መድኃኔዓለም ደብር ከፍኖተ ሰላም ሰንበት ትምህርት ቤት ነው። ክፍሌ ደግሞ 8ኛ ክፍል። ቀደም ብሎ ስለነበር የተነገረን ትንሽ የተወሰኑ ሞጁሎችን ከፈር ሴሚስተርም ካሁንም የተወሰኑትን ከቨር ለማድረግ ሞክሬያለሁ። በፈተናው ጉዳይ ላይ የሰንበት ትምህርት ቤቱ ወይ ከመምህራኖች ያገኙትን ድጋፍ ባጭሩ ይገልጹ። መልካም። መምህራንም በጣም ብዙ ጥረት ሲያደርጉ ነበረ። የተለያዩ የማይገኙ መጽሐፍቶችን በሶፍት ኮፒ ማምጣት፣ ከተለያየ ቦታ ማምጣት። እንደ ድሮ ብዙ ሃርድ ኮፒዎችን አናገኛቸው። መጽሐፍቶች ምናልባት ሲፈለጉ አይገኙም። በእርግጥ ነው በብዛት መምህራን በፊት መጽሐፍቶችን አስቀምጦ ለወደፊት ይጠፋሉ የሚባለው እውነት በሪያሊቲ ያየናቸው ነገር ነውና እነዛ መጽሐፍቶችን አሳይመንት ለመስራት ፈተናዎችን ለመስራት የምናገኛቸው ቦታዎች ሃርድ ስናጣ ሶፍት ኮፒ ያፈላልጉ መምህራኖች ያመጣሉ። ከተለያዩ ቦታ እንዲያርገው ሲረዱ ነው የነበሩት ማለት ሁሉም ክፍላት ላይ እና ሃንዳውቶችን ከተለያዩ ሊቃውንት ተምረው የወጡትን በደብሩ ላይ ብዙ መምህራን አሉ። ገዳም ስለሆነ መምህራን አሉ። መምህራን በየኮሌጃቸው ተምረው የወጡትን እነዛን ሃንዳውት መጽሐፍቶችን ከነሱ ሰብስበው ነው ሲያስተምሩ የቆየው ማለት ነው። ያው መምህራኖቹ ያው በጥሩ ሁኔታ በማስተማር ደግፈውናል እና ያው ጥሩ ክትትል አለ። ሰንበት ትምህርት ቤታችን የተለያዩ ጥያቄዎችን በመላክ እንድንሰራ ከዚህ ጋር ያይዘን በሰንበት ትምህርት ቤቱ የሰንበት ትምህርት ቤት ካሪኩለም ወጥ የሚባል አይነት መሆኑ ምንድነው ለተማሪዎች እንዴት ነው ሁሉም ወጥ የሆነ ሃይማኖትን በደንብ እንዲያውቅ ያደርጋል። የሚሰጠው ትምህርት እንዴት ነው ከአንዱ ቦታ ወደ ከአንዱኛው ቦታ ወይም ከሌላኛው ቦታ የተለያየ እንዳይሆን ሁሉም ማወቅ ያለባቸውን ነገር በጥሩ ሁኔታ ማወቅ አለባቸው። እንዲያረጋቸው ይረዳል ብዬ አስባለሁ እና መልካም ነው እንደዛ ማለት ጥሩ ነው። ከዚህ ጋር ያይዘን የተማሩት ትምህርትና አሁን እየተሰጠ ያለው ፈተና ተመሳሳይ ነው ወይስ? አብዛኛው ተመሳሳይ ነው። አንድ ክፍል ምናልባት እንደ ጸደኒያ ፍኖተ ብርሃን ሰንበት ትምህርት ቤት በብዛት መምህር እስካሁን በቋሚ መምህር አላገኘንም። በግዕዙ ቦታ ላይ ማለት ነው። ሁሉም ክፍላት ጉባኤያት ላይ ማለት ነው። ሌሎቹ መደበኛ እየተማርናቸው ናቸው። ግዕዝ ብቻ ነው። ግዕዝ መምህር እስካሁን አልተገኘም በሚል እኛ አጋጣሚ ከተለያየ ቦታ ግቢ ጉባኤያት የተማርነውን ነው እኛ የምናስታውሰው እንጂ በመደበኛ በሰንበት ትምህርት ቤቱ ግዕዝ ትምህርቱ ላይ ብቻ ምናልባት እንግዲህ ትንሽ ወደኋላ አልተማርንም ማለት ይቻላል። ይመሳሰላል፣ ሪሌት ያደርጋሉ። ያው አብዛኛው ነገር ከሞጁሉ ነው የወጣው፣ ከዛ ውጪ የወጣ ነገር የለም። ስለዚህ ያው ሙሉ በሙሉ ያለን የተማርነው ነገር ነው። አዎ ተመሳሳይ ፈተናውና የተማርኳቸው ትምህርቶች አንድ አይነት ነበሩ። ልሳነ ግዕዝ ብቻ አልተማርንም። ከሱ ውጪ ሁሉንም አንድ አይነት የተማርነው የተፈተነው አንድ አይነት ነው። ሌላው እዚህ ጋር እየተነመነ ለፈተና ሂደት
የሰንበት ትምህርት ቤት የተለያዩ ኃላፊነት ያሉ ሰዎች እና ከወላጆች ምን ይጠበቃል? እሺ ያው ወላጅ እንዴት ነው ልጄ ምን ያውቃል ምን ይማራል የሚለው መከታተል አለበት አንደኛ። ሁለት ደግሞ ዓለማዊ ትምህርት ላይ ትኩረት እንደሚሰጡ ሁሉ መንፈሳዊ ትምህርታቸውም ላይ ትኩረት ሰጥተው እንዲከታተሉ ማድረግ፣ ትምህርታቸው እንዲከታተሉ ፈተናዎች ሲኖሩ እየተከታተሉ መጠየቅ፣ ሰንበት ትምህርት ቤት በአካል ሄደውም ቢሆን ምን እየተካሄደ ነው፣ ምን እየሰራ ነው፣ መች ነው የሚፈተኑት፣ ልጆቻችን ምን ላይ ናቸው የሚለውን ማወቅ አለባቸው ብዬ አስባለሁ። አመራሮች ደግሞ እንዴት ነው በስርዓት አንደኛ ወላጅ አምኖ እኛን የሚልከን እንዲያውቁ ነው አይደል? ስለዚህ በስርዓት ይማራሉ ወይ ያንን የተማሩትን ደግሞ ወደ ተግባር ላይ ያውላሉ ወይ የሚለውን አመራሮችም መከታተልና በተገቢው ሰዓትና ቦታ ማስፈተን አለባቸው። አመራሮች መከታተል አለባቸው። እንደ መጨረሻ እንደ ማጠቃለያ ጥያቄ የሚሆነው ይሄ የሀገር አቀፍ ወጥነት ያለውን ስርዓተ ትምህርት መጀመሩ ይታወቃል። ፈተናውም እንደ ሀገር አቀፍ ወጥ ሆኖ እየሄደ ነው። እዚህ ፈተና ላይ ወይም እዚህ ስርዓተ ትምህርት ላይ ይሄ ቢጨመር ይሄ ቢቀነስ የሚመስለኝ ይሄ የሚጨመር ነገር ብኖር በስርዓት ልጆች የማንጠባጠብ ነገር ይኖራል ማለት ሰንበት ትምህርት ቤቱ ውስጥ ያለው ብቻ ነው ይሄ አወርነሱ ያለው። ምናልባት ወላጆች ጋር በብዛት በቃ ወላጆች ለመሰራት አለበት። ለምን እንደ አካዳሚክ ትምህርት መያዝ አለበት። ለምን ልጆች ይህንን አያስታውሱም። ተወሰነ አሁን ከፍ እያሉ ሲመጡ ነው እንደዚህ አይነት ፈተና መኖሩን በጥራት መያዙን የሚያውቁት። ምን ያደርጋል እያሉ ከክላስ ፈተና ዝም ብለው ነው ቤተሰብ የሚሉ አሉና ከፍ እያለ ሄርቴጁ ቁጥራችን የቀነሰ ነው የሚመጣ። ታችኛው ክፍል ላይ ብዙ ናቸው። ከፍ እያለ ሲመጣ እንጠፋለን። ለዛ እና ይሄን ይመስላል በወላጆች ላይ ቢሰራ በሚል ነገር ነው። ከልጆች አንደርስታንድ ማድረግ አለባቸው። መደበኛ ከትምህርት አካዳሚክ ትምህርታቸው ጋር እኩል ማስካሄድ አለባቸው የሚል ነው። ትንሽ አንዳንድ ጥያቄዎች ለመሸወድ ይመስላሉ። ምን አወቁ ሳይሆን ለመሸወድ እንደዚህ አይነት ጥያቄዎች አጋጥመውኛልና እሱ ነገር ቢስተካከል ምን አወቅን የሚለውን ነገር መፈተን ብንችል። ካሪኩለሙ ላይ አንዳንድ እንትኖች ውስን ናቸው። ስለ እንትኖቹ ብዙ አይገልጽም፣ አያብራራም። በተለይ ሐዲሳትን ስንማር ምንም ብሉያትን ስንማር ምንም ነገር አይገልጽም ስለሱ። ትንሽ በቃ ውስን ናቸው። ስለዛ እንትን ብዙ አያብራራም። ትንሽ በቃ ቁንጽል ነው የጻፈ። አንዳንዶቹ ጋር አሪፍ የተጻፈ አለ፣ አሪፍ አድርጎ የሚያብራራ አለ። ሌላኛው ጋር ደግሞ ውስን ናቸው። እንደ ሀሳብ አስተያየት ሳይሆን ማለት ለምሳሌ አሁን እንደኛ ደብር ብናይ መምህራን ላይ በጣም እጥረት አለብንና ይሄኛውን ሞጁል ወይም ይሄኛውን አጠቃላይ ካሪኩለሙን ከቨር ማድረግ የሚችሉ መምህራንን ድጋፍ ቢደረግልን። አሁን ላይ ጥሩ ነው ማለት እንዲህ ወጥ ሆኖ መካሄዱ ቅድም እንዳለው መልካም ነው ለሁሉም እንደ ሰንበት ትምህርት ቤትና ወደፊትም ይሄ እንደሚቀጥልና ሞር የተሻለ ልጆችን እንደምናፈራ አምናለሁ። ይሄን እንጠብቃለን።